ለ8 ሳምንታት የቆየ ድንቅ የቲክቶክ ላይቭ መርሃ ግብር ቤት በቤት ነው ሰላምታም ከቤት ተብሎ የተቀመጠበት ሁኔታ ያለውና 60 ዓመት 70 ዓመት ደርድረው ከበገናው ጋር ህይወታቸውን ገፍተው መምህራን ተገኝተው ልምዳቸውን ያካፈሉበት የተለያዩ የበገና ደርዳሪያን የበገና ዝማሬን ያሰሙበት አዛኝቷን በቤት ባኔን ኪዳነ ምሕረት ባኔን ብዙ የተጠየቁ ጥያቄዎች ምላሽ ያገኙበት ደስ የሚል ቆይታ ነበረ። በብዙዎቻችሁ ጥያቄ መሰረት የረቡዕ ላይቭ መርሃ ግብር ቀጥሏል። ታዲያ ከበፊቱ በተሻለ ሁኔታ መርሃ ግብሩን ለመቀጠል ሲወስን ስለ በገና ጥልቅ የሆነ እውቀት እናገኝ ዘንድ ነውና ከፍ ያለ ንዝረት ነው ያለች ወይም ደግሞ ይሄ ላምዳ የምንለው በፊዚክስ የፍሪኩዌንሲው ሲሰማ ያለው የዌቭ ቅርብርብ በጣም ፍሪኩዌንሲው በጨመረ ቁጥር ይቀራረባል። ያ ማለት የሰው ልጅ ስጋዊ ማንነቱ ወይም ደግሞ ይሄ ከስፒሪቹዋል ነውታና ስጋዊ ማንነቱ ራሱ ያንን አናላይዝ ለማድረግ ይፈጥንበታል እና በገና ይሄ ሂሊንግ ነው ወይም ደግሞ ሂል የሚያደርግ ነው የሚባለው አንዱ ስጋዊ በሆነ ማንነቱ ጭምር ወይም ደግሞ ይሄ ፊዚካል ማተሩም ጭምር ነውና ይሄ ሎ የሆነ ፍሪኩዌንሲ ወይም ሎ የሆነ ቫይብሬሽን የሰውን ስጋ በሰው ጆሮ ገብቶ ከሰው ማንነት ጋር በጆሮ ራሱ ባይገባ ነገራችን ላይ ስጋችን ላይ ራሱ የሚያሳድረው የቫይብሬሽን መጠን ስጋችን በእርጋታ አናላይዝ እንዲያደርግ ነገሮችን በሙሉ በጆሮአችን ሲሰማና በአይናችን ሲታይ ደግሞ ራሱን የቻለ ብዙ ኢፌክት ይኖረዋል እና ይሄ ፊዚካል። ከዚህ በኋላ የረቡዕ ላይቭ መርሃ ግብራችን ላይ እንዳትቀሩብን። መምህራን ተጋብዘው ያስተምራሉ፣ ልምዳቸውን ያካፍሉናል። የበገና ባህሪ ከበገና ባህሪ አንፃር ወቅቱ የሚመጥነውም ሆኖ ስለተገኘ ነው ሰው አብዛኛው ከባህል ጋር ያገናኘው። እውነት ነው። ኦኬ መምህር መጥቷል። ያየኋቸው መስሎኝ ነበር። እናንተም መታችሁ ዝማሬ በማሰማት ታገለግሉናላችሁ። ያላችሁን ጥያቄ ትጠይቃላችሁ፣ ምላሽም ታገኛላችሁ። ይቀጥል ደግሞ በጣም ጥልቅ የሆነ ሰፊ ነው። ገና እኛ እዚህ ጋር እኮ ሳይንሷ ላይ ነው ገና ያለን። የአባቶቻችንን አልሞከርንም። ምናልባት በታሪክም ላይ ሰምታችሁት ከሆነ አለቃ ተሰማ። ስለዚህ ይህን የቲክቶክ ቻናል ፎሎ ያላደረጋችሁ ፎሎ በማድረግ ቤተሰብ ይሁኑ። ይህ ቪዲዮ ወይም ይህ መልእክት የደረሳችሁ ሁላችሁም ረቡዕ ከምሽቱ 3 ሰዓት ጀምሮ በሚኖረን ላይቭ ላይ የምታውቋቸውን የበገና መምህራን እንዲሁም ተማሪዎችንና ስለ በገና ማወቅ የሚፈልጉ ኦርቶዶክሳውያንን በመጋበዝ እንድትገኙልን በአክብሮት እንጠይቃለን። መገኘት የምትችሉ ኮመንት ላይ እገኛለሁ እያላችሁ ጻፉልኝ። ረቡዕ ከምሽቱ 3 ሰዓት ላይቭ ላይ እንገናኝ። እስከዛ ቸር ቆዩ።